ቀደም ስንዘምር እንደሰማችሁት እግዚአብሔር ትልቅ ነው በዙፋኑ ላይ ያለው ከከበበን ነገር በላይ ትልቅ ነው ከበሽታችን በላይ ትልቅ ነው ይዘን ከመጣ ነው በላይ ትልቅ ነው አላቅም ምን ይዘን እንደመጣን ግን ሁላችንም የሆነ ይዘን የመጣነው ነገር ይኖራል ወይ የሚያስደስት ይሆናል ወይ የሚያስፈራ ይሆናል ወይ የሚያስተክዝ ይሆናል ወይ ደግሞ ጥያቄ ሊሆን ይችላል ግን አንድ ነገር እናውቃለን ይዘን የመጣነው ወደዚህ ወደ አምላካችንና ወደ ትልቁ እግዚአብሔር ስለሆነ መልስ ይዘን እንወጣለን ዛሬ የምንመለከተው የመጽሐፍ ቅዱስ ክፍል ያ የገባውና ጥያቄውን በፊቱ ይዞት የመጣው እግዚአብሔር ምንነት የተረዳ ሰው ጥያቄውን ያቀረበበት ሁኔታና ከሱ ጋር የነበረውን ነገር ከሰማ በኋላ እግዚአብሔር ደግሞ ኢንስታንትሊ መልስ የመለሰለትን ሰው ታሪክ ነው የምንመለከተው እንዳልኳችሁ የምንመለከተው ክፍል ሁለተኛ ነገሥት ምዕራፍ 19 ነው ቆመን እናነባዋለን እግዚአብሔር ይባርካችሁ እሱ እግዚአብሔር ዛሬም የኛ እግዚአብሔር ነው የዛ ሰው አምላክ ዛሬም የኛ አምላክ ነው ያኔ ትልቅ የነበረው እግዚአብሔር ዛሬም ትልቅ ነው ነገም ትልቅ ነው አይሻርም የምታውቁት የሕዝቅያስ ደብዳቤ ነው ዛሬ የሕዝቅያስ ደብዳቤ የተነበበበትን ሴናሪዮ ነው የምናየው ደብዳቤውም ሕዝቅያስ ከሰማ በኋላ ያነበበውን ክፍል ብቻ እናነብና ዝርዝሩን ወደ ኋላ ተመልሼ በኋላ ለማስረዳት ሞክራለሁ እንደ እግዚአብሔር ፈቃድ ምዕራፍ 19 ሁለተኛ ነገሥት ከቁጥር 14 እስከ 19 ነው የዛሬ የመልእክታችን ክፍል ምናተኩርበት ይሄ ይሆናል በጌታ በኢየሱስ ክርስቶስ ስም አነበዋለሁ ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገሥታት ሁሉ አምላክ ነህና ሰማይና ምድርን ፈጥረሃል አቤቱ ጆሮህን አዘንብልና ስማ አቤቱ ዓይንህን ከፈትና እይ በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ አቤቱ በእውነት የአሦር ነገሥታት አሕዛብና ምድራቸውን አፍርሰዋል አማልክቶቻቸውንም በእሳት ላይ ጥለዋል የእንጨትና የድንጋይ የሰው እጅ ሥራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል እንግዲህ አምላካችን አቤቱ የምድር ነገሥታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን ለምንሃለሁ የመጨረሻውን ደግሜ አነባዋለሁ እንግዲህ አምላካችን አቤቱ የምድር ነገሥታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን ለምንሃለሁ አንተ ብቻ አምላክ እንደሆንክ እንጸልያለን ሌላ አጀንዳ የለንም ወገኖቼ እግዚአብሔር በእኛም ሕይወት በሚመለከቱንም ሕይወት በአሕዛብ ዘንድ በሕዝቦች ዘንድ በነገሥታት ዘንድ በምድር ፍጥረታት ሁሉ ዘንድ እግዚአብሔር ብቻ አምላክ እንደሆነ ይታወቅ ዘንድ ሌላ አምላክ እንደሌለ ሌሎቹ የእጅ ሥራዎች እንደሆኑ ይሄኛው አምላክ ዘላለማዊ እንደሆነ ይሄኛው አምላክ ግን ብርቱ እንደሆነ እውነተኛ አምላክ እግዚአብሔር ብቻ እንደሆነ ጥያቄዎቻችንም ያንን እንዲገልጡት ደስታችንም ሆነ ሐዘናችን በዚያ ውስጥ በሚያልፍበት ጊዜ እኛም እግዚአብሔር እንደሆነ እንድንረዳ የሚያዩንና የሚያውቁንም የረዳንን እግዚአብሔር እርሱ አምላክ እንደሆነ እንዲያውቁ ይሄ ነው ልመናችን እጆቻችንን ከፍ አድርገን እንጸልያለን እግዚአብሔር ይሄንን ክብሩን እንዲገልጥ እንደገና እስራኤል ቅዱስ ጌታ እግዚአብሔር ሆይ እኛም በዚህ ዘመን ያለን ልጆችህ ጌታ እግዚአብሔር ሆይ በዛ ክብር ውስጥ ያለውን ማንነትን እያየን ዛሬም እግዚአብሔር ታላቅ ነው እንላለን ጌታ ሆይ እንደዘመርንልህ አንተ ትልቅ ነህ ጌታ እግዚአብሔር ሆይ ከተራራው በላይ ትልቅ ነህ ጌታ እግዚአብሔር ከኃያላን በላይ ትልቅ ነህ ከሚያስፈራራው በላይ ትልቅ ነህ ከበሽታውም በላይ ትልቅ ነህ ጥያቄ ከፈጠረውም ነገር በላይ ትልቅ ነህ እግዚአብሔር አምላክ ሆይ ከነገሥታት በላይ ትልቅ ነህ ስልጣን ይዘው በስልጣን ላይ ካሉት በላይ ትልቅ ነህ ከገዢዎች በላይ ትልቅ ነህ ጌታ እግዚአብሔር ሆይ ዛሬ ወደዚህ ቤት ይዘን ከመጣናቸው ጥያቄዎች በላይ አንተ ትልቅ ነህ እግዚአብሔር ሆይ ላንተ የሚሳንህ ነገር የለም እገር ግን እንለምናለን በዚህ ማለዳ እግዚአብሔር ሆይ በዚህ ትልቅ አምላክ ፊት ጌታ እግዚአብሔር ሆይ ክብር ባለበት በዚያ ቦታ ጥያቄያችን ይዘን በመንመጣበት እግዚአብሔር ሆይ ልመናችንን ይዘን በመንመጣበት በዛ ስፍራ ያለውን ክብር እንድንረዳው እርዳን በዛ ህልውና ውስጥ አስገባን እግዚአብሔር አምላካችን ሆይ ከደጅ ወደ ውስጥ እንግባ እግዚአብሔር አምላክ ሆይ ከሩቅ ወደ አንተ እንጠጋ ጌታ እግዚአብሔር ሆይ በዚህ ህልውናና በዚህ ክብር ውስጥ ሆነን ጌታ እግዚአብሔር ነገራችን ይፈታልና እግዚአብሔር እይታችንን ቀይር
ተራራው እንዳለ ሆኖ እኛን ትቀይረናለህ ጌታ እግዚአብሔር ሆይ ዛሬ አይናችን ይስተካከል እይታችን ይስተካከል ሊያጠፋን የመጣ የመሰለው ጌታ እግዚአብሔር አምላክ ሆይ መረማመጃ ይሆን ዘንድ እኛን አይኖቻችንን አብራቸው እግዚአብሔር ሆይ ሊያስፈራራ የመጣው ፈርቶ እንዲመለስ ሊያጠፋ የመጣው እንዲጠፋ እግዚአብሔር አምላክ ሆይ በክብር ተገለጥ ጌታ ህዝብ ጥያቄውን ይዞ ወደ ቤቱ አይመለስ ልመናውን ይዞ ወደ ቤቱ አይመለስ አንገቱን አጎንብሶ የመጣ ህዝብ እግዚአብሔር አምላክ ሆይ ቀና ብሎ ይመለስ በጥያቄ የተሞላች ነፍስ እግዚአብሔር ሆይ ከክብር የተነሳ ከመገኘት የተነሳ እግዚአብሔር ሆይ መልሷን ይዛ ትሄድ ጌታ ሆይ ስምህን አክብረው እንደዘመርነው በመካከላችን ስምህን አክብረው ህልውና ትርጉም ይስጠን ጌታ እግዚአብሔር አምላክ ወደ ውስጥ አስገባን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ እርዳን ባሪያህንም አስበው በክርስቶስ ኢየሱስ ስም አሜን እንቀመጣለን ጌታ ይባርካችሁ እንደዚህ ሆነ አንድ ጊዜ መቼም ምናልፍባቸው ነገሮች ትልቅም ይሁን ትንሽ ሁሉ ጊዜ ቆም ብለን ካላሰብናቸው በፊት ለፊት ያለውን ነገር ብቻ ስለምናይ ጥያቄ ሊፈጥሩብን ይችላሉ ሊያስደነግጡንም ይችላሉ አንድ ጊዜ ሐዋርያት ሥራ ምዕራፍ 5 ላይ እንደምትመለከቱት ከአራት ጀምሮ ያለውን ስታዩ የካህናት አለቆች እነኚህ የሚናገሩበት ስም ኢየሱስ የተባለው ስም አልተመቻቸውም የሚያደርጉት በሱ ስም ነው የሚፈውሱት በሱ ስም ነው ዝም በሉ ይሏቸዋል ይሄንን ስም ዘሞ ዝም ማለት አልቻሉም በእነሱ ህይወት እየሆነ ያለው ነገር ስላስቸገራቸው ዝም ሊያሰኙአቸው ስላልቻሉ መጨረሻ ላይ ሐዋርያት ሥራ ምዕራፍ 5 ላይ መጣችሁ እንደምትመለከቱት ሐዋርያትንም ወደ እነርሱ ጠርተው ገረፏቸው በኢየሱስ ስምም እንዳይናገሩ አዘው ፈቷቸው ይላል ገረፏቸው ይላል ግርፋቱን የሚታይበት አይን ነው ልዩነት የሚያመጣው እንጂ ግርፋቱ አይደለም እነኚህ ሰዎች በሰው ላይ የሚደርስ መከራ ምናልባትም ባደረጉት ነገር የጌታ ኢየሱስ ክርስቶስን ስም ከፍ በማድረጋቸው በስሙ መናገራቸው በስሙ ፈውስ ማድረጋቸው ስደት አምጥቶባቸዋል እግዚአብሔርን ያገለገሉ ባሉበት በዚህ ስም ምክንያት ተገርፈዋል የሚጎዳን ወገኖቼ አንዳንድ ጊዜ የሚጎዳን የመጣው ነገር በራሱ አይደለም የሱ ኔቸር አይደለም የሚጎዳን የመጣውን ነገር የምናይበት አይናችንና የምናስተናግድበት ሁኔታ ነው እነኚህ ሰዎች ግን ግርፋታቸው እግዚአብሔር አምላክ ወይ አንተን ያገለግልን ለምን ይሄ ደርስብናል አይደለም ጥያቄያቸው ካንተ ጋራ ሆነን አንተን እናገልግል ብለን ይሄን ስም በመጥራታችን ለምን ድብደባ ይደርስብናል አይደለም ጥያቄው እነሱ ላይ ማነጣጠሩ ቀርቷል እግዚአብሔር ይርዳን ጥያቄዎቻችን ወደኛ ወደ ራሳችን እንድናይ ከሚያደርጉን ይልቅ ወደ እግዚአብሔር ወደ ራሱ የሚያደርጉን እንድናይ የሚያደርጉን ከሆኑ አትራፊዎች እንሆናለን ተመልከቱ እነኚህ ሰዎች የሚሉት እነኚህ ሰዎች በመደብደባቸው ምክንያት እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ያለቀሱ ወጡ ነው የሚለው ደስ ያላቸው ወጡ እንዴት ነው ድብደባ ለደስታ ሊሆን የሚችለው አይናችን ከተስተካከለ ስለ ኢየሱስ ክርስቶስ መደብደብ ስለ ኢየሱስ ክርስቶስ መከራን መቀበል በሱ ስም መነቀፍ ለነሱ ክብር ነው ምክንያቱም ካሁን በፊት ይሄ ሆኖላቸው ያውቁም አድርገውትም አያውቁም በኢየሱስ ክርስቶስ ስም ምክንያት በሱ ስም በመስበካቸው ምክንያት መከራ ሲደርስባቸው የመከራውን ኃይልና የግርፋቱን ብዛት የህመሙን ግለት ሳይሆን ይመለከቱት የተመቱበትን ምክንያትና ያ ምክንያት ደግሞ በህይወታቸው ወደፊት ምን እንደሚያመጣ ነው አሁን እዚህ ቦታ ላይ ቆን በመንመለከትበት ጊዜ ህመም የሆነብን ነገር ምናልባት በትክክል ካየነውና ከተመለከትነው ለሌላ ቀን ለሽልማታችን የሚሆን ነገር ሊሆን ይችላል የሚመጡብን ችግሮች በቤታችን ውስጥ ያሉ ሊሆን ይችላሉ በጎረቤት ያሉ ሊሆን ይችላሉ በአገልግሎት ቦታ ያሉ ሊሆኑ ይችላሉ በትክክል ዳያግኖስ ካላደረግናቸው እንደ ሐኪሞች ነው ሐኪሞች በተለያየ ምክንያት እዚህ ያላችሁም እንግዲህ አትቀየሙኝ በተለያየ ምክንያት የታመምነውን ህመማችን በትክክል ዳያግኖስ ካላደረጉት ይጎዱናል እንጂ አይጠቅሙንም ደግሜ እላለሁ በሽታችን በትክክል ዳያግኖስ ካልተደረገ ህክምናውም ትክክል ስለማይመጣ ይጎዳናል እንጂ አይጠቅመንም ስንት ጊዜ ነው ይሄን መድኃኒት ያለፈው አርብ ሰምተናል እንዳው ማለት ያለፈው አርብ ይሄን መድኃኒት እንዴት ወሰድሽ ይሄ ትክክል አይደለም ተብሎ ለጥቅም ተብሎ የተሰጠው ነገር ለጉዳት እንደሆነ ሲነገር ሰምተናል ምን ሲሆን ነው ችግር በትክክል ዳያግኖስ ያልተደረገ እንደሆነ ነው እነኚህ ሰዎች ግን የተመቱበትን ምክንያት ሲመለከቱትና ሲመዝኑት ይገባል በዚህ ስም ምክንያት መደብደብ ክብር ነው በዚህ ስም ምክንያት መገፋት ክብር ነው ከዚህ ጋራ መነቀፍ ክብር ነው ምክንያቱም አልቲሜትሊ ልዩነት እንደሚያመጣ ስለሚያውቁ ማለት ነው
ተመሳሳይ ታሪክ በመዝሙር 73 ላይ አለ። ብዙ ጊዜ በተለያየ አይነት መንገድ ስለሆነ የምንሰብከው መዝሙር 73 ዛሬ ለየት ባለ ሁኔታ ደግሞ እንመልከተው። መዝሙር 73 ላይ ሰውየው አሳፍ ማለት ነው አንድ በጣም ጥያቄ የሆነበት ነገር አለ። አውቅ ዘንድ አሰብኩ ይሄ ደግሞ በፊቴ በጣም ችግር ሆነብኝ ይላል። ስለዚህ ችግር ነበር በፊቱ። ምን አይነት ችግር ነው የነበረው? ተዝል ሆኗል። እግዚአብሔርን የሚያገለግሉ ሰዎች እግዚአብሔርን የወገኑ ሰዎች መከራ ይደርስባቸዋል። ነገር ግን ደግሞ በእግዚአብሔር ላይ እንደልባቸው የሚናገሩ እግዚአብሔርን የሚዘልፉ ሰዎች በእግዚአብሔር ላይ የሚቃወሙ ሰዎች ደግሞ እንደልባቸው ይኖራሉ፣ በሰላም ይኖራሉ። እነሱ ደስተኞች ናቸው። ከእግዚአብሔር ጋር የወገኑ ሰዎች ደግሞ በመከራ ውስጥ ያልፋሉ። እግዚአብሔርን በማምለካቸው መከራ ይደርስባቸዋል እያለ ራሱን ነው የሚመለከት የነበረው። እንዲሁ ነው እግዚአብሔርን በከንቱ የተከተልኩት፣ በከንቱ እጄን አነጻሁኝ። እግዚአብሔር ላይ እንደልባቸው የሚናገሩ ኑሯቸው አማሟታቸው ሳይቀር ይላል በጣም የሚመች ነው የሚያስቀና ነው ይልና ሁለት ነገሮች ናቸው የተጋጩበት። መዝሙር 73 ቁጥር 1 ላይ የሚያውቀው አንድ ታሪክ አለ፣ አንድ እውነት አለ። ታሪክ ሳይሆን እውነት። ልባቸው ለቀና ለእስራኤል እግዚአብሔር ቸር እንደሆነ ያውቃል። ቸር ነው እግዚአብሔርን ሲያውቀው። ደግ ነው። ደግ ለሆኑ ልባቸው ለቀና ወደ እግዚአብሔር ፊታቸውን ላዞሩ ደግ ነው። ሆኖም ግን አሁን ደግሞ እግዚአብሔር ልባቸውን አቅንተው እሱን እየተከተሉት ካሉት ውስጥ አንዱ አሳፍ ራሱ ነው። እግዚአብሔር ዝም ሲለው አየ። እንዳውም ቸር የሆነላቸው የሚመስሉት እነማን ናቸው? ልባቸውን ያላቀኑት እነኛኞቹ ሰዎች፣ በእግዚአብሔር ላይ እንደልባቸው የሚናገሩ ሰዎች። ምን እየሆነላቸው ነው ያለው? እየደላቸው ነው ያሉት። እንደልባቸው የተናገሩ ደስ እያላቸው ነው ያሉት። እና የነሱን ደስታ አንድ ስም ሰጠው፣ የኃጢአተኞች ደስታ። ኃጢአተኞች ናቸው የት ደስታ አላቸው? ስለዚህ እነኚህ ሁለት ነገሮች አልታረቃሉት። አንተ ልባቸው ለቀና ለእስራኤል ቸር የሆንክ እግዚአብሔር አንተን የሚዘልፉና በአንተ ላይ የሚነሱ አንተን የሚቃወሙ ደግሞ እነሱ ናቸው ቸር የሆነላቸው የሚመስሉት። ስለዚህ ይሄ ለነሱ ያረከው ቸርነትና ያንተ ማንነት እንዴት አድርጎ ነው የሚገናኘው የሚለውን ነገር ማስታረቅ አቃተው። ግን ማስታረቅ ያቃተው ለምንድን ነው መሰላችሁ? የት ጋር ቆሞ ነገሩ እንደሚመለከተው። ከእግዚአብሔር መቅደስ ውጪ ሆኖ በሰውነት ብቻ ሰው እንደሚያስብ ብቻ የእግዚአብሔርን ነገር ረስቶት ራቅ ብሎ ሲመለከተው እንደ ሰው በሰው ፍጥረታዊ አእምሮ ሲያስበው ፌር አይደለም። ቸር የሆነው እግዚአብሔር ልባቸው ለቀና ቸር ነው የተባለው እግዚአብሔር ቸርነትን ማድረግ ትቶ አመፀኛ ለሆኑት ቸር እያደረገን ያለ ፌር አይደለም እያለ እያሰበ ሳለ እደጅ ሆኖ ከመቅደሱ ርቆ ከእግዚአብሔር ህልውና ርቆ እግዚአብሔር በሚያይበት እግዚአብሔር ባለበት ሁኔታ ውስጥ ሳይሆን ብቻውን ቆሞ እያሰበው ባለበት ጊዜ ካፌ ሳላወጣው ሳልናገረው ይላል አንድ ነገር አደረኩ። ምን አደረኩ? ለጊዜው ያንኑ ጥያቄ ይዤ ወደ መቅደሱ ገባሁ። እግዚአብሔር ጥያቄያችሁን ይዛችሁ ወደ መቅደሱ እንድትገቡ ያደርጋችሁ። ጥያቄውን ይዛችሁ እግዚአብሔር ወደሚገኝበት እንድትገቡ ያድርጋችሁ። ልዩነት የሚያመጣው የት ጋር ሆናችሁ ጥያቄያችሁን እንደምታዩት ነው እንጂ ጥያቄው በራሱ ኔቸር አይደለም። ያንኑ ሸክም ይዞ ወደ እግዚአብሔር መቅደስ በገባ ጊዜ አሁን ነገሩ እንዳለ ለነኛም ሰዎች የሆነላቸው ነገር እያለ እሱም ጋር ያለው ጥያቄ እንዳለ እሱ እዚህ ጋር ሲገባ አይኑ በራለት። ምንድነው የበራለት? የነኝን ሰዎች በመድር ያለውን ደስታ አስተውና የእግዚአብሔር ክብር መቅደሱ ሲገባ መጀመሪያቸው እዚህ ጋር ያለው ሳይሆን ማተር የሚያደርገው ልዩነት የሚያመጣ ሌላ ነገር አለ። የትኛው ነገር ነው? መጨረሻቸው ነው። ቀደም እዚህ ጋር ሆኖ አሁን ያለውን የነበረው ሰው ወደ መቅደስ ሲገባ እዚህ ጋር መጣና ደግሞ የነኝን ሰዎች መጨረሻ መመልከት ጀመረ። እንደዛማ ከሆነ ሌላ ነገር ነው አለና አንድ ድምዳሜ ላይ ደረሰ። መዝሙር 73ን ሁላችንም የምናውቀው በአንድ ነገር ነው። ኦሮሮሮ ይቅርብኝ ለኔ እንዲህ ከሆነ ለኔ ወደ እግዚአብሔር መቅረብ ይሻለኛል። ምን ነካው? የነካውማ አሁን እግዚአብሔር ባለበት የእግዚአብሔር ክብር ባለበት የእግዚአብሔር ህልውና ባለበት ውስጥ ሆኖ እግዚአብሔር የሚያደርገውን በእነሱ ላይ የመጨረሻው ስልጣን ያለውን እግዚአብሔርን በሱ ህልውና ሆኖ ነገርን ሳይለካ ነገሩ እንደዛ ነው። የኔ ጴጥሮስም የሆነው ነገር እንደዛ ነው። ወንድሞቼና እህቶቼ ዛሬ መከራ የመሰለን ሊያጠፋን የመሰለን ነገር የት ጋር ቆመን እንደምንመለከተው እንመርምር። ያፋጀን ያጋጨን ነገር እንኳን ቢኖር ምናልባት የሙጥኝ ያልንበት ነገር ቢኖር ምናልባት ደጅ ሆነን እየዳኘ ነው እንዳይሆን ከእግዚአብሔር ሐሳብ ርቀን እየዳኘ ነው እንዳይሆን ብቻችንን ለራሳችን ብቻ ለኛ ብቻ እያደረግን ተመልክተ ነው እንዳይሆን ባጭሩ እነኚህ ሁለት ነገሮች ምን ያሳስቡናል? ቆም ብለን የምናይበት ቦታ የምናየውን ይወስነዋል። የት ጋር ሆነህ ነው እየሞገትክ ያለው?
የት ጋር ሆነህ ነው ያንን ችግር ለመፍታት እየሞከርክ ያለው ወይም እየሞከርሽ ያለሽው? የት ጋር ሆነን ነው ያንን ጉዳይ ለመዳኘት እየሞከርን ያለው? ምናልባት በጣም ቻሌንጅ የሚያደርግ ይዘን የመጣነው ጥያቄ ካለ የት ጋር ሆናችሁ ነው ሃንድል እያደረጋችሁት ያላችሁት? if you are at the wrong place ይበላሽባችኋል። ወደ መቅደሱ ግቡ። የምታዩበት ቦታ የተበላሸ ከሆነ ሃንድሊንጋችሁ ይበላሻል። መበላሸት ብቻ አይደለም ዋጋም ያስከፍላል። የምናየው ደግሞ የምንሄድበትን ይወስናል። እና ያይዘው ነገሩ የት ጋር ሆነን እንደምናይ ካወቅን የምናይበት ቦታ የምናየውን ነገር ይወስናል። ያንኑ ነገር ነው የምናየው። ግን እዚህ ጋር እግዚአብሔር የሚለውጠው ነገር አለ። ፐርስፔክቲቭ እይታ ይለወጣል። ይሄ ህይወት ራሱ እኮ ይገርማችኋል። ይሄ አሁን የምንኖረው ህይወት እንደዚህ በደስታ በውስጡ ያለነው ከጌታ ጋር ያለን ህይወት አንድ ቀን እኮ የሞኞች ኑሮ ነበር። አንድ ቀን ስንመለከተው ዝም ብሎ የማይረቡ ሰዎች ኑሮ ነበር አርገን እንቆጥረው የነበረው። አሁን ውስጡ ገብተን ስናየው ለካ ሌላ ህይወት ነው። ለካ ትርጉም አለው። የሥራ ፈቶች ሐሳባውያን የተባሉ በሐሳብ የሚኖሩ ሰዎች ኑሮ ነበር የመሰለው። ለካ አይደለም። እነኚህ ብልጦች ናቸው። መጨረሻቸውን ያዩ ሰዎች ናቸው። ሌላ ደስታ በዛ ውስጥ የሚሰጥ አይንን የሚያበራ ስለነካቸው ነው ለካ ይሄን ኑሮ የሚኖሩት። አሁን ነገሩ እንዳለ ሆኖ እኛ አመለካከታችን ተለወጠ። የእግዚአብሔር ስም የተባረከ ይሁን። የምናየው የምንሄድበትን ይወስነዋል። የምንሄድበት ደግሞ መድረሻችንን ይወስነዋል። በዚህ ጋር ከሄድኩ መድረሻዬ አንድ ቦታ ነው የሚሆነው፣ ወደዛ ጋር መሄድ ካልሆነ በስተቀር። ወደ ሳውዝ ብንሄድ ወደ ዳውንታውን ነው የምንሄደው፣ ወደ ኖርዝ ብንሄድ ወደ ፕሌኖ ነው የምንሄደው። there is no way ወደ ኖርዝ ይሄድን ዳውንታውን አንደርስም። ስለዚህ ጥያቄያችን፣ ችግራችን፣ መከራም ይዘን የመጣነውን ነገር በሙሉ ቆም ብለን እንመልከተው፣ እንመርምረው። ጥያቄያችን፣ መከራችን በትክክለኛው ቆመን ብናየው ብንመለከተው በማየትና በመመልከት መካከል ለኔ ልዩነት አለው። ማየት ሁላችሁን አያችኋለሁ፣ ሁላችሁንም አያችኋለሁ። ግን ምናልባት ፓስተር ዳኒን አሁን እየተመለከትኩ ያለው ሸሚዙን፣ ኮቱን፣ ጫማውን ችግራችን እንዴት ነው የምናየው? ይዘን የመጣናቸው ጥያቄዎች እንዴት ነው የምናያቸው? ውስጣቸው ምንድነው ያለው ጥያቄ? ምንድነው እዛ ውስጥ ያለው ጥያቄ ሲመረመር በእግዚአብሔር አይን ሲታይ እግዚአብሔር ምንድነው የሚፈልገው? አንዳንዱ ጥያቄ ወንድሞችና እህቶቼ የኛና የኛ ብቻ ጥያቄ ነው። ቴሪቶሪያችንን አናስነካም የምንልበት ጥያቄ ነው። ምናልባት ጥቅስ እንፈልግለት ይሆናል እንጂ የኔና የኔ ጥያቄ ብቻ ነው። የመብቴ ጉዳይ ነው። ድንበሬን ነካችሁብኝ ነው ወይም ደግሞ ተዳፍራችሁኝ ሊሆን ይችላል። አንዳንዱ ጥያቄያችን እንደዛ ነው። ለሰው ስናስረዳው ምናልባት ከጥቅስ ጋር ስለምናስረዳው ይመናፈስልን ይሆናል እንጂ እግዚአብሔር ፊት ቀርበን ብንመረምረው ግን ያንቺና ያንቺ ጥያቄ ብቻ ነው። ያ ጥያቄ መልስም የሚያመጣው ላንቺና ላንቺ ብቻ፣ ላንተና ላንተ ብቻ ነው እንጂ እግዚአብሔር እዛ ውስጥ ላይኖርበት ይችል ይሆናል። ምናልባትም እግዚአብሔርን ነው የሚየገፋውም ሊሆን ይችላል። how do we diagnose? እንዴት ነው ዳያግኖስ የምናደርገው ችግራችን? ጥያቄያችን እንዴት ነው የምንፈትሸው? አንድ ነገር ነግራቸዋለሁ። በእግዚአብሔር ፊት በማንደራደርበት መንገድ ስለ እግዚአብሔር ክብር፣ ስለ እግዚአብሔር ማንነት፣ ስለዚህ በእኛ ህይወት ስለሚሰራው ስለ እርሱ ብለን ያመጣነው ጥያቄ እግዚአብሔር ይመልሰዋል፣ ይዳኘዋል። ዛሬ የምናየው ሰው ይሄን ይመስላል። ምናልባት ተሳክቶላቸው እንደሆነ አላቅም እንጂ አንድ እዚህ ላይ ፖስት እንዲያደርጉልኝ የጠየኩት የአንድ ሰው ፒክቸር አለ። ደርሶ ይሆን? አልደረሰም? እሺ ችግር የለውም። ምናልባት አንዳንዶቻችሁ ወይ ሰምታችኋል ወይ ታውቁታላችሁ ብዬ ገምታለሁ። ኤድዋርድ ታፍት የሚባል ሰው ያለና ይሄ ሰው የዛሬ 20 ዓመት መሰለኝ ይሄን ፕሬዘንት ሲያደርግ ያየሁት ማስታውሰው በጣም የሚያስደንቅ ብሎ እሱ ከሚጠቅሰው ግራፊክ ፕሬዘንቴሽን ውስጥ የአንድ ሰው ፕሬዘንቴሽን አለ። ቻርልስ ጆሴፍ ሚናርድ የሚባል ፈረንሳያዊ ነው። በ1870 አካባቢ ነው የሞተው። ከመሞቱ ከአንድ ዓመት በፊት ግን ናፖሊዮን ከ1812 እስከ 1813 በነበረው ጉዞ እንዴት አድርጎ ራሻና ፈረንሳይ ያን ጊዜ ተገዛ ከነበረችው ግዛቶች 422000 ሰራዊቶችን እንዴት አድርጎ ይዞ ወደ ሞስኮ እንደሄደ ነው የሚያሳየው። እናንተ ሩቅ ያላችሁ ባይታያችሁ እዚህ ጋር ያላችሁ ታያላችሁ እየተስፋ አድርጋለሁ። እዛኮ ማየት ትችላላችሁ። ያ እሺ እዛ ላይ እንደምትመለከቱት ይሄ ነገር የሚያሳየው ይሄ መንገድ የሚያሳየው 422000 የሚያክሉ ሰራዊቶችን ይዞ ከነበረበት ቦታ ወደ ሞስኮ ዘመቻ ያደረገውን የናፖሊዮን ዘመቻ ነው የሚያሳየው። ይሄ የጦር ጀነራል እነኚህን 422000 ሰዎች ይዞ ሲጓዝ እዚህ ቦታ ከመድረሱ በፊት
በመሃል ያለውን ነገር ሳይ አንድ ነገር ብቻ እያሰበ ይጓዝ ነበር። ምንድነው የሚያስበው? የራሻን ወታደሮች ባገኘው ቦታ ላይ ደምስሷቸው እንዲሄድና ራሻን እንዲያሸንፍ በዛን ጊዜ ደግሞ ከእንግሊዝ ጋር ያደርግ የነበረውን የንግድ ስምምነት ላይ ተሰሚነት እንዲኖረው ታላቅነትን ለማስፈጸም ነበር ይዞ መሄድ የነበረው። ይሄ መስመር እንደምትመለከቱት እየቀጠነ ሄደ ማለት ይሄንን ግራፊክ ፕሬዘንቴሽን በጣም እንዲደነቅ ያደረገው እስከዛሬም ድረስ እየቀጠነ የሚሄደው ነገር የሚያሳየው ወታደሮቹ እየሞቱ ነው የሚሄዱት። እዚህ ጋር ሰፊ የምታዩት ወታደሮቹ ቁጥር እዚህ ጋር ሲመጣ ጥበብ ብሎ ጠፋ። ይሄንን ያደረገው በመሐከል ላይ ምንድነው ብላችሁ ብትሉኝ በጣም ብዙ ፋክተር ነው። ይሁላችሁ መጽሐፍ ቅዱስ ላይ እንዴት መዋጋት እንዳለብን ይናገራል። ያንን ሐሳብ እንዲያስረዳልኝ ነው ይሄንን ይዤ የመጣሁት። ይሄ ሰው የናፖሊዮን የሞስኮን ወታደሮች ባገኛቸው ቦታ ላይ ወቅቶ ማሸነፍን እንጂ ያሰበው በመሃል የሚያጋጥመው ነገር ምን እንደሆነም አላወቀም፣ አልገመተም። ነገር ግን እዚህ ቦታ ላይ እንደምትመለከቱት ለእናንተም አሁንም ሩቅ ሊሆን ይችላል። ያን ጊዜ ይተቀሙበት ከነበረው የጦር ስልት አንዱ the scorched earth system የሚባል ወይም ደግሞ ምድርን ማትጠቅም ማድረግ ወይም ደግሞ ለዛ ለጠላት ማትረባ እንድትሆን የማድረግ ዘመቻ ስለነበር ራሺያኖቹ ምንድነው የሚያደርጉት? የናፖሊዮን ወታደሮች ሲያልፉ ከኋላቸው ይሄዱና መንገዳቸውን ይሰባብሩባቸዋል፣ ሰብሉን ያቃጥሉታል፣ እንሳውን ያጠፋሉ። ተመልሰው በዛ በኩል ቢሄዱ ሰርቫይቭ እንደማያደርጉ በዚህ አይነት የተጓዘው የናፖሊዮን ወታደር ከነበረበት ቦታ ተነስቶ ሞስኮ እስከሚደርስበት ጊዜ 100,000 ሰዎች ብቻ ናቸው የቀሩት። 322,000 ሰዎች በመንገድ ላይ አለቁ። በኋላ መጨረሻ ላይ እንደምትመለከቱት ደግሞ ይሄ ወደ ኋላ የተመለሱበት ነው። ወደ ኋላ ሲመለሱ ግን የናፖሊዮን ወታደሮች የራሻ ወታደሮች ከገደሏቸው ሰዎች ይልቅ የፈጃቸው ቅዝቃዜው ነበር። ምንድነው ለማለት የፈለኩት? ኤፌሶን መጽሐፍ እንደምታስታውሱት መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከርኩሳን ከክፉ መናፍስት ሰራዊት ጋር ነው ብሎ ይናገራል። አንዳንድ ጊዜ የት ጋር እንደምንታገል ጦርነታችን የት ጋር መሆን እንዳለበት ሚስ ስለምናደርግ እርስ በርሳችን ምናልባት እዚህ ስንጋጭ ዳሜጃችን እንደዚህ ይሆናል። ይሄ ሰው በዚያን ጊዜ የነበረውን የአየር ንብረቱን ወይም ደግሞ ሊመጣ ያለውን ቅዝቃዜ ግምት አስገብቶ ቢሆን ኖሮ በመንገድ ላይ እየጠበቁ ያን አይነት ጥቃት ያደርሱበት የነበሩትን የራሺያ ወታደሮች ከፊት ለፊት ጦርነት ባሻገር ሌላ ነገር ሊያደርጉት እንደሚችሉ አስቦ ቢሆን ኖሮ ይሄ ሁሉ ጥፋት ባልደረሰበት ነበር። ምናልባት ይሄንን የሳለው ሰዓሊ የናፖሊዮንን ጥፋት ይሁን የሰው ልጆችን ጥፋት ይሁን በዛን ጊዜ የተፈጠረው ምን ለማለት እንደፈለገ ባይታወቅም አንድ ነገር ግን እናውቃለን። በዚህ ውስጥ ያለው ነገር ምንድነው? በትክክል ጦርነቱን ያልተዋጋ የጦር ጀነራል ጦርነቱን እንዴት ማካሄድ እንዳለበት ሳያውቅ የተሰለፈ የጦር ጀነራል። እንደዛ እንዳይሆንብን ወንድሞችና እህቶቼ በጥያቄያችን ውስጥ እግዚአብሔርን እንፈልገው። በጥያቄያችን ውስጥ የእግዚአብሔርን ቦታ እንፈልገው። አሁን ሞቼ እገኛለሁ ይሄ ነገር ካልተመለሰልኝ ብዬ ያያስኩት ነገር ካለ ለእግዚአብሔር ምኑ ነው? ይሄ ምን ያመጣለታል? ለእግዚአብሔር የእግዚአብሔርን ክብር ለኔ ወይም ለሚመለከቱ ሰዎች ይገልጣል ወይስ የኔንና የኔን ጥያቄ ብቻ መልሶ የሚያልፍ ነገር ነው? እሱን እንድናስተካክል ነው የዛሬው ልመናዬ። እንግዲህ ወደ ቀደም ወደ አነበብነው ክፍል እንመለስና ይሄ ሕዝቅያስ ምን ገጠመው? ምን ጥያቄ ነበር ይዞ የመጣው? ምንድነው የሆነው? እሱስ እንዴት አቀረበው? እንደምታስታውሱት ይሄ ሕዝቅያስ የደቡባዊ ክፍል ምክንያቱም ያን ጊዜ እስራኤል ሁለት ቦታ ተከፍላለች። 10ዎቹ ከላይ ነው ያሉት፣ ሁለቱ ደግሞ ከታች ያሉት ነገስታቶች ሆነው ይሁዳንና እስራኤል ኢየሩሳሌም አካባቢ ያለውን ይገዛ የነበረ ሰው ነው። ከሱ በፊት አባቱ አካዝ ነበረ። ከአባቱ አካዝ በፊት ደግሞ ሌሎችም ነገስታት ነበሩ። የሰሜኑን ክፍል እያያዘ የመጣው የአሦር ንጉስ ሰማርያን ከተቆጣጠሯት በኋላ ወደ ይሁዳ መጥቶ የይሁዳን ከተሞች የተመሸጉትን ከተሞች ደግሞ አታክ ማድረግ ይጀምራል። ምክንያቱም በዛን ጊዜ ጦርነት የሚደረገው ፊት ለፊት በመጋጠም ብቻ አይደለም። ሄደው ይከቧቸዋል፣ የሚበሉትን ያሳጧቸዋል፣ ያስጨንቋቸዋል። ከከባው በኋላ ከተሞች ራሳቸው እጃቸውን ይሰጣሉ። ሕዝቅያስ በዛ አይነት መንገድ የመጣበት አሦር አንድ ደብዳቤ ጻፈለት። ወደ 42 የሚሆኑ ከተሞችን ከወሰደበት በኋላ አሁን ኢየሩሳሌምን አስጨንቋት ደብዳቤ ላከለት። መጀመሪያው ደብዳቤ ምንድነው የሚለው? በንጉስ ሕዝቅያስ በአራተኛው ዓመት ወደ ኋላ ሄዳችሁ ከምዕራፍ 18 በኋላ ያለውን ብትመለከቱ 9 ላይ በንጉስ ሕዝቅያስ በአራተኛው ዓመት በእስራኤል ንጉስ በኤላ ልጅ በሆሴዕ በሰባተኛው ዓመት የአሦር ንጉስ ሰልምናሶር ወደ ሰማርያ መጣ፣ ከበባትም ከ3 ዓመትም በኋላ ወሰዳት።
በሕዝቅያስም በ6ኛው ዓመት በእስራኤል ንጉስ በሆሴዕ በ9ኛው ዓመት ሰማርያ ተያዘች። የአሦር ንጉስ እስራኤልን ወደ አሦር አፈለሰ። በኤላሄና በኤቦር በጎዛንም ወንዝ እያለ ሰዎችን ይቀጥልና 13 ላይ ስትመጡ በንጉሱም በሕዝቅያስ በ14ኛው ዓመት የአሦር ንጉስ ሰናክሬም ወደ ይሁዳ ተመሸጉ ከተሞች ሁሉ መጣ፣ ወሰዳቸው፣ ያዛቸው። በኢየሩሳሌም ያለው ሕዝቅያስ ቁጭ ብሎ ባለበት ቦታ ያንን ሁኔታ ስላየና ስለፈራ ደብዳቤ ጻፈለት። ምን ብሎ ነው የጻፈለት? የይሁዳ ንጉስም ሕዝቅያስ በድያለሁ፣ ከኔ ተመለስ፣ ደግሞም ብትጭንብኝ ሁሉ ይሸከማል። ምን አድርጎ ነው የበደለው? አንድ ወቅት ላይ ግብር አልከፍልም ብሎት አምጾበት ነበር። በዚያን ጊዜ እንደዚህ ነው የሚያደርጉት። ከተሞችን ከማረኳቸው አገሮችን ከማረኳቸው በኋላ ዋናው የሚፈልጉት ነገር ግብራቸውን ስለሆነ ግብር እንዲከፍሉ ነው። ቁጥር 8 ላይ ብትሄዱ ታዩታላችሁ። ተመሳሳይ ታሪክ ደግሞ ኢሳይያስ መጽሐፍ ላይ እናገኛለን። ኢሳይያስ 37 ላይ ግብር አልከፍልም ብሎ ተቀምጦ የነበረ ስለሆነ አሁን እየመጣበት ያለው ግን የሚያስፈራው ስለሆነ ባክህን በድያለሁኝና ከእኔ ተመለስ ማለት ወደኔ አትምጣ፣ እምትጭንብኝንም ግብር ሁሉ ከፍላለሁ አለና ከእግዚአብሔር ቤተ መቅደስ ያሉትን ወርቆችና የመሳሰሉትን ነገሮች ወስዶ ላከበት። በዚህ ግን አልተመለሰም። ይሄ ሰው የአሦር ንጉስ ሰዎችን ላከበት ወደ ሕዝቅያስ እንዲህ ሲል ራፋቂስም አላቸው ለሕዝቅያስ እንዲህ ብላችሁ ንገሩት፣ ንጉሱ የላከውን ሂዱና ለሕዝቅያስ ለንጉሳችሁ ንገሩት። ታላቁ የአሦር ንጉስ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድነው? የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመጽከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ ሸምበቆ በትር ስለ ግብጽ ንጉስ ነው የሚናገረው። በግብጽ ንጉስ ታምናሃልና የግብጽ ንጉስ ያስጥለኛል ብለህ የምትለው ይሄ በሸምበቆ በትር በግብጽ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል ይልና ስለ ግብጽ ንጉስ ይናገራል። እሱ ልዝለለው፣ በሱ ነው የምትታመነው። ደግሞስ አለ እናንተ አይሁዳውያን በአምላካችን በእግዚአብሔር እንታመናለን ብትሉኝ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚያ መሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎችና መሰዊያዎችን ያስፈረሰ ይህ አይደለምን? አሁንም እንግዲህ ከጌታዬ ከአሦር ንጉስ ጋር ተወራረድ፣ የሚቀመጡባቸውም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሶችም በግብጽ ስትታመን ከጌታዬ ከባሪያዎች የሚያንስ የአንዱ የትንሹ አለቃ እንኳን ማለት ነው ትቃወም ዘንድ አትችልምና እባክህን ከዚህ ጋር ተስማማ፣ ከግብጽ ንጉስ ጋር ከአሦር ንጉስ ጋር ተስማማ ብሎ ነው ጥያቄውን የሚያቀርብለት። አሁን እዚህ ውስጥ ያለውን ጥያቄ ተመልከቱ። በግብጽ ለምን ትታመናለህ? መልካም ማለታቸው መልካም ሊሆን ይችላል። አሁን ግን የሚለው ነገር ምንድነው? እንዴት ሆኖ ነው በእግዚአብሔር እታመናለሁ ብሎ የሚላችሁ? የኮረብታ መስገጃዎችን ያስጠፋችሁ አልነበረም እንዴ? በነገራችን ላይ ሕዝቅያስ ከሌሎቹ ነገስታት ለየት የሚያደርገው ነገር ምንድነው ብትሉኝ ከሱ በፊት የነበረው አባቱ አካዝና ሌሎችም የኮረብታ መስገጃዎችን እያዘጋጁላቸው እስራኤላውያኖች ከዚህ ከእውነተኛው አምላክ ራቅ ብለው ሌላ አምላክን እንዲያመልኩ እያደረጉ በነበረበት ጊዜ በሱ ዘመን ላይ ሲመጣ ግን አይሄ ሊደረግ አይገባም ብሎ የመጀመሪያውን እርምጃ የወሰደ ሰው ነው። እንዲህ ይላል ታሪኩ። የሕዝቅያስ ምናልባት ከ18 ጀምራችሁ ሄዳችሁ ታነቡታላችሁ። እርሱም ሕዝቅያስ ማለት ነው አባቱ ዳዊት አባቱ አካዝ አላለም። አባቱ አካዝማ የኮረብታ መስገጃዎቹን በቦታቸው አስቀምጦቸው እስራኤል ያንን እንዲያደርግ አደረገ። ወደ ኋላ ተመለሰና እርሱም አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅንን አደረገ። አብራችሁ ናችሁ? ሕዝቅያስ በኮረብታ ያሉትን መስገጃዎች አስወገደ። ሕዝቅያስ ሐውልቶችንም ቀለጣጠመ፣ የማምለኪያ ጸዶችንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሑሽታን ብሎ ጠራው። በእስራኤል አምላክ በእግዚአብሔር ታመነ። ነሐስ ብቻ ነው፣ ሌላ ነገር አይደለም። ስለዚህ ለሱ ማጠንትም አያስፈልግም፣ አስወግዱ ብሎ ነሐሱንም አስወገደ። ከርሱም በኋላ ከርሱም በፊት ከነበሩት ከአይሁድ ነገስታት ሁሉ እርሱን የሚመስል ሰው የለም። ይሄ ሰው በእግዚአብሔር ላይ የታመነ ሰው ነው። እግዚአብሔር ላይ የወገነ ሰው ነው። ዝቅ ብላችሁ ታነቡት እንዳውም ከእግዚአብሔር ጋራ ተጣበቀ ይላል። የምናመልከውንና የምንጠራውን እግዚአብሔር እነኛ ክሪቲካል ሰዓቶች በመጡ ጊዜ እምነታችን ይፈተናል። በእርግጥ እግዚአብሔርን እታመንብሃለሁ ብሎ ያለው ሰው ይሄው የፈተናው ቀን። እግዚአብሔርን የምትታመን ከሆነ አሁን እግዚአብሔርን አስቀድመዋ። እግዚአብሔር ላይ የምትደገፍ ከሆነ አሁን ይገለጥ። እግዚአብሔርን የምትደገፈው ከሆነ አንተ ከሱ ጋር ቆመ ይታይ የሚል ጥያቄ የመጣበት ይመስላል። ፋስት ፎርወርድ ይሄ ሰው በዚህ አይነት
የመጣበትን የሰናክሬምን ጥያቄ ማስፈራራት ሁለት ጊዜ ነው የላከበት ደብዳቤ ደረሰው የመጨረሻውን ደብዳቤ እንደዚህ ይለዋል ሕዝቅያስም ንጉሡ ሕዝቅያስም ይሄንን በሰማ ጊዜ ልብሱን ቀደደ ደብዳቤውን እናንተ እንድታነቡት ለእናንተ ልተውላችሁ ግን በደብዳቤው ውስጥ ሁለት ጊዜ ተመሳሳይ ነገሮችን ብታስተውሉልኝ ደስ ይለኛል ሰናክሬም እየጠየቀው ያለው ነገር ይሄ ያስጥለኛል ብለ የምትለው እግዚአብሔር ያስጥልሃል ወይ ነው የሰናክሬም የሕዝቅያስም ትልቁ ቁጭቱና ጥያቄው ያስጥለኛል ብሎ የሚገዳደረውን እግዚአብሔርን መገዳደሩ የሕዝቅያስ ዋና ጥያቄው ነው እንጂ እባክህ ከስልጣኔ ሊወረውረኝ ስለሆነ በስልጣኔ ላይ አስቀምጠኝ እባክህን እስራኤልን መራ ዘንድ አስቀምጠኸኛልና ይሄንን ህዝብና እኔን ከዚህ ጦር አድነን አይደለም ጥያቄው አምላክ ሆይ የተማመንብህን አንተን የሚገዳደር ነው የመጣብን ስምህን የሚነካን የመጣብን የእስራኤልን አምላክ እግዚአብሔርን ዝቅ የሚያደርግ ሌላ ንጉስ ነው የመጣብን አሁን ስለኛ አይደለም ልብ ብላችሁ ስሙኝ እዚህ ጋር አሁን ስለኛ አይደለም ስለኛ ቴሪቶሪ አይደለም ስለኛ ክብር አይደለም እስራኤል ስለሚበላው ወይንና ስለሚጠጣው መጠጥ አይደለም እስራኤል ስለ ድንበሩ አይደለም ስለ ኢየሩሳሌም አጥር አይደለም አሁን ጥያቄና አንድ ነው ጥያቄ ስላንተ ነው አንተን የታመንብህን የተደገፍንብህን የሚገዳደር ስለሆነ የመጣብን ስለ ስም ፍረድ የሚል ነው የሚመስለኝ ጥያቄያችን ውስጥ ምንድነው ያለው ወንድሞችና እህቶቼ እግዚአብሔር ሆይ እኔን አስጥለኝ የለፋውበትን አስጥልልኝ በአግባብ አልተነሱብኝምና አንፌር በሆነ መንገድ ነው እየመጡብኝና እና እዛ ጥያቄ ውስጥ ያለው ማን ነው ብላችሁ ብትሉኝ ጋሼ እኔ ነው እውነት እንነጋገር የጩኸታችን የመጨረሻው ስሩ ምንድነው ፋውንዴሽኑ ምንድነው በጣም ከሰው ጋር የተያያዝንበት እንኳን ነገር ቢኖር የልጅ ጉዳይ ሊሆን ይችላል የትዳር ጉዳይ ሊሆን ይችላል የጉርብትና ጉዳይ ሊሆን ይችላል የቢዝነስ ጉዳይ ሊሆን ይችላል what is the nature of your question ውስጡ ያለው እውነተኛው ከስር ያለው ነገር አለቅም ብለን ያዝነው ነገር ሞቼ ገኛለሁ ብለን ያዝነው ነገር ምንድነው ውስጡ ያለው እግዚአብሔርን ታዩታላችሁ እዛ ውስጥ ወይ እግዚአብሔርን አንተ እንዳትነካብኝ ብለን እየተሟገትን ያለነው ወይንስ እኔ እንዳልነካ ይያለን ይሆን ይሄ ሰውዬ የሚለው ነገር ከነኝ ከሁለት ጥያቄዎች የተነሳ ነው ሁለተኛው ላይ እንደዚህ ነው የሚለው እግዚአብሔር ያድነናል ብሎ ሕዝቅያስ አያታላችሁ የተጻፈለት ደብዳቤ ይሄንን ነው የሚለው የሕዝቅያስ ቁጭት ይሄ ነው ስለዚህ ሕዝቅያስ ይሄንን በሰማ ጊዜ ይላል ልብሱን ቀደደ ማቅ ለበሰ ከዛ በኋላ ጥያቄውን ይዞ ወዴት ሄደ ይላል ወደ ጦር ካምፕ ሄደ ነው የሚለው ወደ እግዚአብሔር ቤት ገባ ቅድም እንዳልኳችሁ የዳዊትን ነገር የአሳፍን ነገር ያስተካከለለት ወደ እግዚአብሔር ይዞ መቅረቡ ነው አይደለም ባካችሁ ወንድሞቼና እህቶቼ ዳር ቆማችሁ አትሟገቱ ጥያቄያችሁን ይዛችሁ ደጅ አትቁሙ ቢመቻችሁም ባይመቻችሁም ጥያቄያችሁን ያዙና ወደ እግዚአብሔር ቅረቡ ምናልባት አንተን ለጊዜው የማይመች ሊሆን ይችላል ልብስን የሚያስወልቅ ሊሆን ይችላል ገንዘብን የሚያስወጣ ሊሆን ይችላል ክብርህን የሚነካ ነገር ሊሆን ይችላል ዝቅ የሚያደርግ ነገር ሊሆን ይችላል ግን ያዘውና ወደ እግዚአብሔርና እግዚአብሔርን ከተመቸው ግዴለም በተተውለት እግዚአብሔርን የሚጠቅመው ከሆነ አንተ ለጊዜው መገፋት ካለብና ስፍራ መልቀቅ ካለብ ግዴለም አንድ ቀን ግን ይመጣና ያነሳሃል እግዚአብሔር በሰዓቱ በመጣ ጊዜ የለቀቀውን ቦታ ላይ ብቻ አይደለም ይመልስ አሳልፎ ያቆመሃል ቀደም እንደዘመርነው ነው ትልቅ ነው ያለው እግዚአብሔር በዙፋኑ ላይ ያለ እግዚአብሔር ከበሽታ በላይ ነው ያለው እግዚአብሔር ከከበበን በላይ ነው ያለው እግዚአብሔር የከበበህን ነገር ካንተ ማስወገድ ብቻ አይደለም ያወጣህና ያቆመሃል በከፍታ ላይ ያሻግርሃል እነኚህ ሰዎች እኮ ቅድም ደስ ያላቸው ብለን ያልናቸው ሰዎች እኮ የመጨረሻውን ነገር አይተው ነው ደስ ያላቸው እንጂ ዱላማ ደስ አይልም ድብደባ እኮ ደስ አይልም ግን ይሄ ስም ከስም ሁሉ በላይ የሆነ ስም ስለሆነ ይዟቸው የሚወጣውን ምዕራፍ ያውቁታል ከዚህ የተነሳ ነው ደስታቸው የሆነው የበራላቸው ነገር አለ ለምን ከሱ ጋር ስላሉ ለምን በሱ ህልውናው ስላሉ ለምን የገባቸው ነገር ስላሉ ይዘኸው ወደ ቤት ስትመጣ ወደ መቅደስ ስትገባ ጥያቄ የእግዚአብሔር ቤት ውስጥ ስትገባ ይለወጣል እና ያን ደብዳቤ የከፈተውን ደብዳቤ ነው ቅድም ያነበብነው ወደ ኢሳይያስ መልእክት ላከ ኢሳይያስ ያለውን እናንተ ሄዳችሁ ምዕራፍ 19 ከቁጥር 1 ጀምሮ ያለውን አንብቡትና 14 ላይ ስትደርሱ ቅድም ያነበብነው ነገር ነው ሆኖ ማለት ነው መጣ ደብዳቤው ሕዝቅያስም ደብዳቤውን ከመልእክተኛው እጅ ተቀብሎ አነበበው ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው በማፊት ቀደም በዘመረለት እግዚአብሔር ፊት ቀደም ስሙን ባነሳ ነው እግዚአብሔር ፊት
አንተ በዙፋን አይደል ያለኸው? አንተ በክብር አይደል ያለኸው? አንተ አይደለም የበላይ የሆንከው? አንተ አይደለም ታላቅ የሆንከው? ዛሬ አንተ ትፈርዳለህ። ምክንያቱም እዛ ጋር የሚያስፈራራው ሰናክሬም ትልቅ ይመስላል። ጦር አለው፣ ኃይል አለው፣ ብዙ ከተሞችን ወስዷል። ከይሁዳ ከተሞችን ብዙዎችን አፈራርሶ ወስዷል። ሰማርያን ይዟታል። አካባቢው ላይ ታውቋል። አሁን ትልቅ ነው በምድር ላይ። ግን እኔ አንድ ማቀው ሌላ ትልቅ አለ። በዙፋን ላይ ያለ ሌላ ታላቅ አለ። ከሰናክሬም በላይ የሆነ ታላቅ አለ። በይሁዳ ምድር የማይወሰን፣ በሰማርያ ምድር የማይወሰን፣ በምድር ዳርቻ የማይወሰን፣ በሰማይም በምድርም ታላቅ የሆነ አለ የማይባል የማይከለከል እግዚአብሔር የተባለ አምላክ አለ። እንካ ይኸውልህ ደብዳቤውን፣ አንተ የምታደርገውን አድርግ። that is the request። እግዚአብሔር ስም የተባረከ ይሁን። አነበበው። ሕዝቅያስም ወደ እግዚአብሔር ቤት መጥቶ በእግዚአብሔር ፊት ዘረጋው። የት ነው የዘረጋኸው ጥያቄህን? የት ጋር ነው የዘረጋሽው ጥያቄሽን? ፋይልሽን ይዘሽ ዳር ቆመሽ ብቻሽን እየተሟገትሽ ነው ያለሽው ወይስ ለእግዚአብሔር ሰጠሽው? ወይስ ለእግዚአብሔር ሰጠኸው? እግዚአብሔር ዳኘኝ አልከው ወይ? ወገኖቼ እግዚአብሔር ይርዳን። እይታ ሁሉ ነገር ነው። እይታ ሁሉን ነገር ነው። ሁሉ ነገር እዛ ውስጥ ነው ያለው። ህይወትም ቢሆን ክርስትናም ቢሆን እይታችን ላይ ነው። ክርስትናን ለስጋ ጥቅማችንና ምድራዊ ለሆነው ነገራችን አስበን ከመጣን ሊሚት እናደርገዋለን። ክርስትናችን ግን ከክርስቶስ ጋር ያለው ነገራችን ግን በዚህም ሆነ በዛ ያለውን የሚዳኝ፣ በዚህም ሆነ በዛ ላለው ነገር መፍትሄ፣ በዚህም ሆነ በዛ ላለው ነገር ክብራችን እንደሆነ ካየነው እነኚህ የሚመጡት ሾኮች አያሳምሙንም። የሚመጡት ነገሮች አያሳምሙንም። እንቀጥል በሕዝቅያስ ነገር፣ ምክንያቱም ዋናው ትኩረታችን እዚህ ደብዳቤ ላይ ስለሆነ። አነበበው፣ ወደ እግዚአብሔርም በቶ በእግዚአብሔር ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አሁን ጸሎቱን ትንሽ እንፈትሻቸው። ምንድነው እሱ ብሎ የሚለው? ተመልከቱ። እዛ ጋር ስንመጣ፣ ወደ እግዚአብሔር ስንመጣ፣ ወደ እግዚአብሔር ህልውና ስንገባ አሁን ጥያቄው የኛ የልብስ የጫማ የምናምን ጥያቄ አይደለም የሚሆነው። አድናቆታችንና መገረማችንን በዛ ቦታ ላይ የሚሆነው በማንም አለ። በማን እንገረማለን መሰላችሁ? በራሱ በእግዚአብሔር እንገረማለን። በራሱ በእግዚአብሔር። ትዝ ይላችኋል አንድ ጊዜ ፓስተር ሄኖክ አስታውሳለሁ፣ ጁፒተር ላይ ያለን ነው መሰለኝ፣ ማት ጥያቄ ይዞ የመጣው ይላል። እንዳውም እሱ በጣም ድራማታይዝ ሲያደርገው የሰዎችን ሁሉ ፋይል ተሸክሞ ነው የመጣው ይላልና ጥያቄ በጥያቄ ነው። እንዴት እንዲህ ይሆናል የሚሉ ሰዎች ጥያቄ አለ፣ እሱም የራሱ ጥያቄ አለ። ያንን ጥያቄ ይዤ ወደ የት ሄደ ነው የሚለው ነብዩ? ወደ እግዚአብሔር መገኛ ሄደ አለ። አስታውሳለሁ። እግዚአብሔር መገኛ ጋር ሲደርስ የምን ጥያቄ? ይሄንን ክብር አይቶ ማን ጥያቄ ይዞ ይቆማል? በፊቱ መውደቅ ነው እንጂ። ምክንያቱም እዛ ፊት በመንሄድበት ጊዜ ነገር የሚለውጠው የእግዚአብሔር ክብር ራሱ ነው። አሁን መጽሐፍ ላይ የምንመለከታቸው ሰዎች ተጠቃቅስላችኋለሁ። ኢሳይያስ አንዱ ነው፣ ሕዝቅኤል አንዱ ነው፣ ዮሐንስ አንዱ ነው። እነኚህ ሁሉ እግዚአብሔርን በክብሩ ቦታ ባዩት ጊዜ ሌላ ነገር አይደለም ያሉት። በእግዚአብሔር ፊት ወድቀው ዮሐንስ ትዝ ይላችኋል እንዴ? ይሄንን ባየውኝ ጊዜ እንደሞተ ሰው ሆኜ በፊቱ ተደፋሁኝ ይላል። እዛ ቦታ ላይ ቆመህ ይዘህ የመጣውን ፋይል ማስተናገድ አትችልም። because ያኛው redundant ነው የሚሆነው፣ ትርፍ ነው የሚሆነው፣ ከንቱ ነው የሚሆነው። ይሄ ሰው እዚህ ቦታ ላይ መጥቶ የሚያየው እግዚአብሔር ምን ይመስላል መሰላችሁ? በኪሩቤል ላይ የምትቀመጥ የእስራኤል አምላክ። ኦ ማይ ጉድነስ! ከሰናክሬም ዙፋን ጋር አይወዳደርም። ሰናክሬም ካለበት ጋር የማይወዳደር by the way እነኚህ ኪሩቤል የሚባለውን ነገር ትዝ ይላችኋል። እዛ ዘፍጥረት ላይ ሱራፌሎች የተሰጣቸውና ነበልባል የመሰለ ነገር ወደዛ እንዳይገቡ የምትገለባበት ሰይፍን ከምስራቅ አስቀመጠ ተብሎ የተባለው ነገር እነኚህ ሱራፌል የሚባሉት ፍጡራን የሚያስፈራ ብርሃን፣ የሚያብለጨልጭ ብርሃን ያላቸው ምናልባት ኢሳይያስ ምዕራፍ 6 ላይ ብንሄድ ትንሽ ስለነሱ እንረዳለን። ኢሳይያስ ጨረፍታውን አይቶ የሆነው ነገር አለ። እዛ ላይ ሄዱልኝ ሁላችሁም አብረን እስቲ እንመልከተው። ምንድነው እሱ እዛ ያጋጠመው? ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለ። ልክ አሁን እንግባበት ወደ እግዚአብሔር መገኛ እያልኩኝ እየጋበስኳችሁ ወዳለሁት ነገር ውስጥ ኢሳይያስ ገብቷል። አንድ ቀን አይቷል። እስቲ ኢሳይያስ ያየኸውን ነገር ንገረን። እኛም ጥያቄያችንን ይዘን ወደዛ መምጣት እንፈልጋለን። እዛ ጋር እንዲዳኝልን እንፈልጋለን። ምን አየህ? እንዲህ ይላል ኢሳይያስ። ንጉሱ ኦዚያን በሞተ ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሰናክሬም ካለበት ዙፋን ጋር የማይወዳደር ዙፋን ላይ የተቀመጠ
በረጅምና ከፍ ባለ ዙፋን ላይ የተቀመጠ የልብሱም ጫፍ ዘርፍ መቅደሱን ሞልቶት ነበር ሱራፌልም እዛ ጋር እንዳየነው ሱራፌልም በእርሱ ላይ ቆሞ ነበር ለእያንዳንዱ 6 ክንፍ ነበር 2 ክንፍ ፊቱን ይሸፍን ነበር 2ቱም ክንፍ እግሮቹን ይሸፍን ነበር 2ቱም ክንፍ ይበር ምንድነው ፊቱን ያስሸፈነው ራሳቸው ሱራፌሎች ብርሃን ያላቸው ናቸው ራሳቸው ሱራፌሎች የሚያብለጨልጭ ነገር ያላቸው ናቸው ሌላ ቦታ ላይ ሄዶ ብዙ አይን ያላቸው ብሎ ይላቸዋል እነኚህ እዚህ ቦታ ላይ ሲደርሱ ግን አንድ ታላቅ ብርሃን ውስጥ ያለ ፊቱ ሊቆሙ የማይችሉት ስላለ ፊታቸውን በክንፋቸው ሸፈኑ ይላል ኢሳይያስ የዚህን ግሊምስ ነው ያየው ያንን ባየ ጊዜ በኢሳይያስ የሆነው ነገር ነው እዚህ ቦታ ላይ የሚያስደንቀኝ ኢሳይያስ ምንድነው የሚለው ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ከክብሩ የተነሳ ተሞልታለች ይያሉ ይጮሁ ነበር ይልና እኔም አያችሁ የእግዚአብሔርን ክብር ሲያዩ አሁን ራሱን አየው ይሄ ቅዱስ 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 ይያሉ የሚሰግዱለት ቅዱስ የሆነ የሚያስፈራ በታላቅ ብርሃን ውስጥ የሚኖረውን ባየው ጊዜ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ምን አገናኘው እግዚአብሔርን ክብር ያየ ባለበት ቦታ ምንድነው ወደ ራሱ ያሳየው አያችሁ ጥያቄያችን የሚለወጠው ስለ ራሳችንም ያለ ነገር የሚለወጠው ስለምንመለከተው ነገር ያለው የሚለወጠው ያንን ክብሩን በመናይበት ጊዜ ነው ያንን ስታይ አንተም ራስህን አትሆንም ያንን ስታይ ይዘህ የመጣው ጥያቄ እንደ በፊቱ አይሆንም ከዚህ በኋላ ጥያቄው ያንን ስታይ ይዘህ የመጣው ጥያቄ ኔቸር ራሱ ይለወጣል ጥያቄው እንዳለ ሆኖ ሳለ አሁን ሌላ ነገር ይሆናል ጨዋታው በዛ ቦታ ላይ የራሱን ነገር ተመለከተና ወዮ ከንፈሮቼ የረከሱብኝ ወዮ ከንፈሮቻቸውን በረከሱባቸው ሰዎች መካከል የሚገኝ አይኖቼ የሰራዊት አምላክ እግዚአብሔርን አይተዋልና ወዮልኝ ብሎ መጮህ ጀመረ በአእምሮአችሁ ልስ በልባችሁ ልስ ሊወደድኩት ያ ቦታ እንዴት ግሎሪየስ እንደሆነ ያ ቦታ እንዴት እንደሚያስፈራ እዛ ነው ጥያቄያችንን ማምጣት ያለብን ወንድሞች እናቶች ጥያቄው እንዳለ ሊሆን ይችላል ተራራው እንዳለ ሊሆን ይችላል ስትወጣ ግን መልስ ይዘህ ትወጣለህ ይሄንን ምክንያቱም እነኚህ ሁለት ሰዎች ኢሳይያስና ሕዝቅያስ በአንድ ዘመን የነበሩ ሰዎች እንዳውም ከሌሎቹ ነገስታት ሁሉ በጣም ኢንፍሉዌንስ ያደረገው ሰው ቢኖር ሕዝቅያስ ነው አባቱን አካዝንም ሕዝቅያስንም ግዴለም ጦርነት በመጣባችሁ ጊዜ ወደ ሌሎች ነገስታት ወደ ምድር ነገስታት ሄዳችሁ እርዳታ አትፈልጉ በእግዚአብሔር ላይ ታመኑ ብሎ መክሯቸዋል የሱን ምክር የሰማ ሰው ይሄ ብቻ ነው ለምን ይሄው አሁን በሚታመኑት በእግዚአብሔር ፊት ሸክሙን ሊያደርግ ደብዳቤውን ወደ እግዚአብሔር ይዞ መጣ ሁለቱ ይተዋወቃሉ ምናልባትም ሲመስለኝ የኪሩቤልን ነገር የገለጠለት ኢሳይያስ ነው የኪሩቤልን ነገር የሚነግረው ኢሳይያስ ነው ከዚህ የተነሳ ይመስለኛል ሕዝቅያስ ወደ እግዚአብሔር እንዲህ ብሎ ጸለየ በኪሩቤል ላይ የምትቀመጥ በዛ በሚያስፈራው ብርሃን ውስጥ ያለ በሚያስፈራው ግርማ ውስጥ ያለ እግዚአብሔር ከሰናክሬም በላይ የሆንክ እግዚአብሔር ሰናክሬም ለነገሩ መብራት የለውም ብርሃን የለውም የከበቡትን ሰዎችና ፈረሶች ሰረገሎች ናቸው እነሱም ይመታሉ አሟሟቱን ብታዩ ይገርማችኋል መጨረሻ ላይ እናየዋለን የምትቀመጥ የእስራኤል አምላክ እያንዳንዱ ፍሬዝ በነገራችን ላይ እዚህ ውስጥ ያለ እያንዳንዱ ፍሬዝ ትርጉም አለው ለምንድነው የእስራኤል አምላክ የሚለውን ነገር ማንሳት ያስፈልገው ወደ አንደኛ ሳሙኤል ልሰዳችሁ እናንተ ማቲሩኒ ማለት እንድታሪኩ ልንገራችሁ ዳዊት ከጎልያድ ጋር ሊዋጋ በመጣ ጊዜ እሱ ሊዋጋ ለሚመጣው ወንድሙና እሱ መካከል የነበረ አንድ ጸብ ነበር ዳዊት በዛ መገኘቱ አበሳይቶታል ኤልያብ አንተ ወሬኛ በጎቹን ለማንተተን የመጣው በዚህ ያለውን ነገር ልትመለከት ነው አይደል የመጣው ብሎ ሲለው የዳዊት እይታና የወንድሞቹ እይታ ኢቭን የእስራኤል ህዝብ እይታ በጣም ይለያያል የእስራኤል ህዝብ የሚመለከተው እዛ ቦታ ላይ ያለው ጦርነት የሁለት ጎሳዎች ጦርነት ነው የማና የይሁዳውያንና የፍልስጤማውያን ጦርነት ለዳዊትስ ኖ የፍልስጤማውያን አማልክትና የዳዊት አምላክ ጦርነት ነው ልዩነት አለው ለዚህ ነው ምን ይለዋል በዛ ቦታ ላይ ይሄ በእውነት ቀላል ነገር ነውን የነኚህ ሁለት አማልክት ጦርነት እንደ ቀላል ነገር ነው የምታየው ነው ውስጡ አልዘረዘረለትም ግን ይሄ በእውነት ቀላል ነገር ነውን አልገባ አላቸው እስራኤልም ይሸሻል 40 ቀንና 40 ሌሊት ያስፈራራቸዋል ጎልያድ ግን መጨረሻ ጦርነቱን ሊጋጠም ሲል ያለው ነገር ጋር ልወሰዳችሁ ምን አለ እናንተ ሰዎች ስሙ ይሄ ጦርነት ሰልፉ የማን ነው ሰልፉ የእግዚአብሔር ነው እንዴ ፍልስጤምና አይሁድ እየተዋጋ ሰልፉ ኖ who is behind it ከበስተጀርባ ያለው ማን ነው ቆም ብዬ አንድ ነገር ልናገር ፋይት ያረጋችሁ ካላችሁ ባላችሁት ነገር ውስጥ ዋካችሁ ፊት ለፊት ካለው ሰው ጋር አትላተሙ ትክክለኛው ቦታ ላይ ሄዳችሁ ተዋጉ ቀደም እንዳነበብ ነው
ውጊያችን ከስጋና ከደም ጋር መጋደላችን ከስጋና ከደም ጋር አይደለም። ምናልባት ያንኑ ጥያቄ ለረጅም ጊዜ እየተሟገትንበት ያለነው ጥያቄ እኮ ይዘን ወደ ጸሎት ብላ ብንገባ ድልን ይዘን ልንወጣ እንችላለን። ለምን እንዳልተመለሱ ታውቃላችሁ? አንዳንዶቹ ጥያቄዎቻችን ምክንያቱም ሮንግ ቦታ ላይ ሆነን እየተዋጋን ስላለን ነው። ምክንያቱም ከትክክለኛው ጠላት ጋር ስላልተገናኘን ነው። ጠላት ከሚጠቀምበት መሳሪያ ጋር ነው የተገናኘነው። ወደ ዳዊት ታሪክ ልመለስና በዛ ቦታ ላይ የሚላቸው ምንድነው? ሁለት ነገሮች መታወቅ አለበት። ይሄ ጦርነት እናንተ የሁለት ጎሳዎች ጦርነት የመሰላችሁ ወንድሜ ኤልያብ አንተም እንደተቆጣው ተራ ነገር የመሰለ ነገር ትልቅ ነገር በውስጡ አለ። የእግዚአብሔር ጦርነት ነው። አሁን እኔም የመጣሁት ያንላል። ምክንያቱም በልጅነቴ ያስጣለኝ እግዚአብሔር ከአንበሳና ከድብ ጋር ስታገል ያስጣለኝ እግዚአብሔር አሁንም ይረዳኛል። ሰልፉ የእግዚአብሔር ነው። ስለዚህ ሁለት ነገሮች መታወቅ አለባቸው ላይ የመጀመሪያው ነገር አንደኛ ነገስታት ህዝቦች እስራኤል አምላክ እንዳላት ያውቁ ዘንድ ይሄ ያኔ ብቻ አይደለም አሁንም B12 አይደለም ያሸነፈው ወንድሞቼ recently የምታስታውሱት ነገር አላለም it's not about B12 ሄዶ የሆነ ነገር ድርግም ማረገ መታና ጸጥ አደረገው አይደለም የዓለም ሰላም ቦታ ያዛለ ነው B12 አይደለም እግዚአብሔር በጦር መሳሪያ ብዛት አይዋጋም እግዚአብሔር እሱ ራሱ ተዋጊ ነው አንድ ነገር ግን መታወቅ አለበት ማተስማሙ እንደምትኖሩ አቃለሁ ይሄ የዲሞክራሲና የምናምን ወይም ደግሞ የፌርነስና ፌር ያለመሆን ጉዳይ አይደለም እያወራ ያለው መጽሐፍ ቅዱሳዊ እውነትን ነው የምናገረው መጽሐፍ ቅዱሳዊ እውነት የሚለው እስራኤል እግዚአብሔር የሚባል አምላክ አላት ምክንያቱም ኪዳኑን እግዚአብሔር ስለሚጠብቅ ምክንያቱም እግዚአብሔር ኪዳኔ ብሎ ያዘውን ከአብርሃም ጋር የገባውን ኪዳን ስለሚጠብቅ are they perfect በጣም ደስ የሚል እግዚአብሔር የሚታዘዝ ህዝብ ነው አይደለም ግን አንድ ነገር እናውቃለን እስራኤል እግዚአብሔር የሚባል አምላክ እንዳላት ፍጥረት ሁሉ ያውቅ ዘንድ ይሄ ጦርነቱ በዚህ ምክንያት ነው የሚለው የመጀመሪያው ሁለተኛው ደግሞ እናንተ እስራኤላውያኖች ራሳችሁ እዛ የተሰበሰቡትን ማን ነው እናንተ ራሳችሁ አንድ ነገር ማወቅ አለባችሁ ህዝቦች እግዚአብሔር እስራኤል አምላክ እንዳላት እንዲያውቁ ሲሆን እናንተ ደግሞ ራሳችሁ እግዚአብሔር በጦር መሳሪያ ብዛት የሚያሸንፍ አምላክ እንዳይደለ እግዚአብሔር በጦር መሳሪያ ብዛት እንደማይዋጋ እግዚአብሔር ራሱ ተዋጊ እንደሆነ B12 እንደማያስፈልገው ሚሳኤል እንደማያስፈልገው ኢያሱ ምዕራፍ 10 ላይ ተዝላችኋል እንዴ የገባውን ሰዎች መጡና እነኚህ 5 ነገስታቶች ተባብረው ሊወጉን ነውና ባክ አግዘን ብለው አሉት ያ የእግዚአብሔር ሰው ሄዶ እግዚአብሔርን አማከረ ከዛ በኋላ የእግዚአብሔር ሚሳኤል መጣ የእግዚአብሔር ሚሳኤል በዛን ጊዜ ምንድን ነበር በረዶ እና ምን ይላል ምዕራፍ 10 ላይ መስላችሁ የእስራኤል ሰራዊት በሰይፍ ከገደለው ጦር ይልቅ የበረዶ ናዳ የፈጀው ሰራዊት ቁጥር በለጠ ይላል ማን ነው ተዋጊው እግዚአብሔር መጣና አሸነፈላቸው ስለዚህ እስራኤልም ራሷ ይሄንን እንድታውቅ ነው አላውቅም ምን ያህል ይሄንን አውቀው እንደያዙት ስለነሱ ልተውላቸው ግን ፋክቱ ይሄ ነው እውነቱ ይሄ ነው ይሄንን ጦርነት የሚዋጋው እግዚአብሔር ነውና የእግዚአብሔር ጦርነት ነው ስለዚህ ወደ ሕዝቅያስ ልመልሳችሁ ሕዝቅያስ ምንድነው የሚለው በኪሩቤል ላይ የምትቀመጥ አንተ የእስራኤል አምላክ ሁለት ነገር አየን በኪሩቤል ላይ ያለ በክብር ያለ በዙፋን ያለ በከፍታ ያለ አንተ እዛ ሰፈር ውስጥ አሁን ያልኳችሁ ቦታ እግዚአብሔር ፊት በእግዚአብሔር ህልውና ስንገባ የጥያቄያችን ኔቸሩ ራሱ ይለወጣል ባክ ንቀልልኝ ከዚህ አገር አስወግድልኝ መሆኑ ይቀራል አንተ የከበርክ በዙፋኑ ላይ ያለ ክብርህ ከሰው አእምሮ በላይ የሆነ በታላቅ ብርሃን ውስጥ የምትኖር የጌቶች ጌታ የነገስታት ንጉስ እኩያ የሌለ አምላክ የሆንክ ብቻህን አንተ የነገስክ የከበርክ እግዚአብሔር ራባጋንዶ ሴላ ባዲያላማንታ አንተ ትልቅ እግዚአብሔር ንግግሩና ጸሎቱ ሁሉ ይሄን የሚሆነው ወገኖቼ ባክ ክብሬን መልስልኝ ድንበሬን አስመልስልኝ አገሬን አስመልጥልኝ ሰዎችን አስመልጥልኝ ንብረቴን አይደለም What's your prayer? አንተ ብቻ የእስራኤል አምላክ አቤቱ አንተ ብቻ የምድር ነገስታት ሁሉ አምላክ ነህ እነኛም አማልክቶቻቸውን ይዘው መተው ነበር ሰናክሬም ቅድም ምንድነው ያላቸው አማልክቶቻቸው የታለ ያስጣሏቸው
እነኚህን ሁሉ በሰማሪያ ያሉትን ከተሞች ስወስድ አማልክቶቻቸው የት ነበሩ? አላስጣሉኝም እኮ። ኦፍ ኮርስ አያስጥሏቸው። ምክንያቱም እነኚህ የሰው እጅ የሰራቸው አማልክቶች ስለሆኑ በክብር በኪሩቤል እንዳለው እንደ እግዚአብሔር ስላይደሉ፣ ዘላለማዊ ስላይደሉ፣ ሰልፉን መዋጋት የሚችሉ ስላይደሉ አላስጣሏቸውም። እነሱም ተቃጠሉ፣ ህዝቡንም አስበሉት። ግን አንተ እግዚአብሔር ግን እንደዛ አይደለም። እኔም ማቅህ አያችሁ በፊቱ የቀረበለት እግዚአብሔር ይሄ በኪሩቤል ላይ ያለው እግዚአብሔር በግርማው ያለው እግዚአብሔር በክብሩ ያለው እግዚአብሔር ግን እንደ አማልክቶች አሳልፎ የሚሰጥ አይደለም። አንተ ግን እንደነሱ እንዳይደለህ ይታወቅ ዘንድ እንደነሱ እጅ የሰራህ እንዳይደለህ ይገለጥ ዘንድ እንዳንተ አይነት አምላክ እንደሌለ ይታወቅ ዘንድ ብቻህን አምላክ እንደሆንክ ይሄ መጽሐፍ ቅዱስ እኮ የሚያስረግጥና የሚነግር ዮሐንስ ወንጌል ይሄንን እኮ ነው የሚነግረን። እውነተኛ አምላክ አንተ ብቻ እንደሆንክ ልጅህም ክርስቶስ ኢየሱስ እርሱ እንደሆነ ይሄ ይታወቅ ዘንድ ይቺ የዘላለም ሕይወት ናት። የዘላለም ሕይወት እዛ ውስጥ ነው ያለችው። የት ውስጥ? እግዚአብሔር ብቻ አምላክ እንደሆነ በማወቅ ውስጥ ልጁም ኢየሱስ ክርስቶስ እርሱ እንደሆነ በማወቅ ውስጥ ነው ያለው። ስለዚህ የሕዝቅያስን ጥያቄ ተመልከቱ። ናባክህን ከተሞቻችንን እንዳያፈርሱብን ባክን 140 ምናምኑ የሚሆኑት ወስደዋልና ኢየሩሳሌምን ቅጥሯ እንዳያፈርሷት ባክን አስጥለን ቀስት እንዳያወረውሩብን ፍላጽ አይደለም። አንተ ብቻ አምላክ እንደሆንክ ይታወቅ ዘንድ አንተ ብቻ አምላክ እንደሆንክ ጥያቄያችንን ልመናችን ውስጥ እግዚአብሔር ባክን ናና ክብርህን ግለጥ እኔ ያንተ እንደሆንኩኝ ታውቀዋል። መስሪያ ቤቱ እሷ የእግዚአብሔር ናት ተብሎ ታውቋል። በመስሪያ ቤት ውስጥ እሱ የኢየሱስ ነው ተብሎ ታውቋል። እባክህ በዚህ ውርደት ምክንያት ያንተን ስም እንዳያዋርዱ ስለ ስም ክብር ስትል ተዋጋ። ኢየሱስ ያስጥላል ብለው ሰዎች እንዲያምኑ እንዲያው ስለ ስም ክብር ናና ተሟገት ከሆነ ጥያቄያችን እግዚአብሔር በሰዓቱ ይመጣል። በሰዓቱ ስላችሁ ደግሞ አይዘገይም። አይዟችሁ ታዩታላችሁ። በጊዜው ይመጣል፣ ፈጥኖ ይመጣል። አንተ ብቻ አምላክ እንደሆንክ አንተ ብቻህን የምድር ነገስታት ሁሉ አምላክ እንደሆንክ የሰናክሬምም ቢሆን ሰማችሁኝ አይደለ? የሰናክሬምም ቢሆን የሚያስፈራራሽም እዛ ያለቃሽም ቢሆን የጦር መሳሪያ የሰበቁባችሁ የነኛም ሰዎች ቢሆን እሱ አምላክ እንደሆነ ሰማይና ምድርን ፈጥረሃልና አቤቱ ጆሮህን አዘንብልና ስማ፣ ዓይንህን ክፈትና እይ። ይሄ መገዳደር በእኔ ላይ ነው አይደለም ያለው። ይሄ ተግዳሮት በእስራኤል ላይ ነው አይደለም። ይሄ ተግዳሮት በማን ላይ ነው? በአንተ ላይ ነው። አቤቱ ጆሮህን አዘንብል ዓይንህን ክፈትና እይ፣ በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ። ስለዚህ አያችሁ የሕዝቅያስ ጥያቄ ምንድነው መሰላችሁ? ጌታዬና አምላኬ ክብርህን ነኩብኝ። ጌታዬና አምላኬ ሆይ የኔ ሆንከውን አንተን ተገዳደሩብኝ። ጌታዬና አምላኬ ሆይ የታመንኩበትን ስምህን ነኩብኝ። ጥያቄው ተለውጧል ወገኖቼ፣ ልመናው ተቀይሯል። እንግዲህ የቀረውን እናንተ ታነቡታላችሁ ከሰዓት አኳያ ፋስት ፎርዋርድ። ይሄ እንደዚህ የተለመነ እግዚአብሔር ምን አደረገ? ምዕራፍ 19 መጨረሻው ላይ ስትመጡ እንደዚህ ይላል። በነብዩ ኢሳይያስ ከተናገረ በኋላ ምን እንደሚሆን ከነገረው በኋላ በዚያችም ሌሊት የእግዚአብሔር መልአክ መጣ ይላል። ፋስት ፎርዋርድ አሶራውያን እንወጋለን ብለው በፈከሩበት ቦታ ሳይሆን ሌላ ጦርነት ገጥሟቸው ወደ አንድ ቦታ ሄዱ። ከዚያም በሌሊት የእግዚአብሔር መልአክ ቁጥር 35 ላይ የእግዚአብሔር መልአክ ወጣ፣ ከአሶራውያንም ሰፈር 185,000 ገደለ። ክብር ለእግዚአብሔር ይሁን። እግዚአብሔር ተዋጊ ነው ወንድሞች እናቶቼ። እግዚአብሔር ይዋጋላችሁ፣ እግዚአብሔር ይዋጋልሽ፣ እግዚአብሔር ይዋጋል። አንተ አትዋጋ። ምናልባት ነገሩ የተራዘመው አንተ በእጅ ስለያዝከው ነው፣ አለቅልህ ስላልከው ነው ለእግዚአብሔር። እዛ ውስጥ የእግዚአብሔርን ክብር ፈልገ እግዚአብሔር ሆይ ስለ ክብር ተዋጋ ብለ ፈልገ ፈትሸህ በጥያቄ ውስጥ እግዚአብሔርን ስላልፈለግከው ነው። ጥያቄህንም ይዘህ ደጅ ስለሆነ ያለኸው ነው። ወደ እግዚአብሔር ይዘው ግባና እግዚአብሔርን እዛው ፈልገው አግኘውና እግዚአብሔር ለራስህ ስትል ተዋጋ በለው። አንተን ስፍራ ያስለቅቀህ ይሆን? እሱ ክብርን ይነካብህ ይሆን? ፍቀድለት። በዛ በኩል ታሸንፋለህ። 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። እንግዲህ ቅድም እንደዛ ሲፎክር የነበረው ከጄ ማን ያስጥልሃል የሚለው ሰናክሬም ዕጣ ፈንታውን ተመልከቱ። በአምላኩም በናሳካር ቤት ሲሰግድ ልጆቹ አደራሜሌክና ሳርሳር በሰይፍ ገደሉት። የት ሄደ ያ ሁሉ ተግዳሮት?
የት ሄደ ያ ሁሉ በእግዚአብሔር ላይ ሲናገር የነበረው ነገር? አያችሁ ሰልፋችንን ለእግዚአብሔር ስንሰጠው መጨረሻው እንደዚህ ነው የሚሆነው። እግዚአብሔር ያሸንፍልናል፣ እግዚአብሔር ይዋጋልናል። ይሄንን ነገር ሳስብ ሁሉ ጊዜ እኔም አጀንዳዬን እንዳስተካክል ያደርገኛል። ጥያቄ ውስጥ የሙጥኝ ብዬ ያስኩት ጥያቄ ውስጥ ያለው ሪል ኔቸሩ ምንድነው እየፈለኩኝ ያለው ምንድነው እሱ እዛ ውስጥ ያለው እግዚአብሔር? ምክንያቱም መጽሐፍ ቅዱስ እንደሚነግረን እኛን ምንድነው የሚለው? ለክብሬ የፈጠርኩት ነው የሚለው። ለክብሬ የተጠራችሁ ናችሁ ወንድሞችና እህቶቼ። እንዳውም እኮ ይሄን ደጋግሜ ነው የምለው፣ ዛሬ መልሼ እለዋለሁ። ከጌታ ጋር ጉዞ የጀመርን ቀን፣ ጌታን ልንከተለ የወሰንን ቀን ምናልባት እዚህ ሀገር ይሄ ዲስክሌመር ነው የሚለው በትንንሽ የተጻፈች ነገር እንደዛ ሆኖብን አላየነው ይሆናል እንጂ የገባነው ኪዳን እንደዚህ ነው የሚለው። ለሞተላቸውና ለተነሳው እንጂ ለራሳቸው ከእንግዲህ ወዲህ እንዳይኖሩ የሚል ፈርመን የገባንበት ታስታውሳላችሁ። እሷን ካላነበባችሁ መልሰን ሄደን አንብባት። መጽሐፍ ቅዱስ የሚነግረን ይሄንን ነው። ሁለተኛ ቆሮንቶስ ላይ እነዚህ በህይወት ያሉት የቶቹ እነኚህ እኛ ምን እንዲሆኑ ለሞተላቸውና ለተነሳው ለየቱ ለኢየሱስ እንዲኖሩ እንጂ ለራሳቸውስ እንዳይኖሩ። ዲስክሌመር አላነበብናት ይሆናል እሷን። it is not about us ወንድሞቼና እህቶቼ። ይሄ የኛ ህይወት አይደለም። ያንተን መብት ሊያስጠብቅ አይደለም፣ የኔ መብት ሊያስጠብቅ አይደለም። እግዚአብሔር ያለው የራሱን ህልውና የራሱን ክብር ሊያስጠብቅ እግዚአብሔር በዙፋኑ ላይ ያለ እዛ ውስጥ እሱ ረስተነው ግን የኔ መብት ካልተጠበቀልኝ የኔ ክብር ካልተጠበቀልኝ ብለን ስለምንል ነገሮች ዘግይተዋል። 7 ዓመት ባካችሁ እግዚአብሔርን ክብር እንፈልገው። ባካችሁ ግድ የለም እቺ ዓለም ታልፋለች፣ ጠፊ ነው ሁሉ ነገር። ጥብቅ አድርገን የያዝነው ነገር ውስጥ ምናልባት ሞቼ እገኛለሁ ያልነው ነገር ውስጥ እግዚአብሔር ቢሰጠንም ምንም አይደለም። ጥቂት ጊዜ ተጠቅመን እልም ብሎ ነው የሚሄደው። እንደገና ግን የማይሻር ደግሞ ሌላ ነገር ይመጣል። መጨረሻው ደግሞ ይመጣል፣ መልስ መስጠት ይመጣል። እግዚአብሔር በዚህ አይናችንን ያስተካክለው ወንድሞችና እህቶቼ። እግዚአብሔርን ክብር ናፋቂዎች ያድርገን። ይሄ ሰው በዚህ አይነት መንገድ ሄዶ ጦርነቱን አሸነፈ። ለምን? ወደ እግዚአብሔር መቅደስ ጥያቄውን ይዞ ስለመጣ፣ ወደ እግዚአብሔር መገኛ ይዞ ስለመጣ፣ የእግዚአብሔር ክብር ወዳለበት ልመናውን ይዞ ስለመጣ፣ እዛ ሲገባ የጥያቄው አቅጣጫ ስለተለወጠ፣ እግዚአብሔር ስምህናና አክብረው ስላለ፣ እግዚአብሔርም ስሙ ግድ ስለሚለው እግዚአብሔር በሰዓቱ መጣ። የእግዚአብሔር ስም የተባረከ ይሁን። ይህንን ልበልና ልጨርስ። ሐዋርያት ሥራ ላይ ቅድም ያየናቸው ሰዎች ያንኑ ድብደባና መከራ አይናቸውን ለውጦ ሊያሳያቸው የቻለው መጨረሻን ስለሚያዩ ነው። ባካችሁ ወንድሞቼና እህቶቼ ፍጻሜን እያየን እንኖር፣ መጨረሻን እያየን እንኖር። ለክርስቲያን አንድ ነገር ሆኖለታል። ደስ የሚለው ነገር የምስራች ጌታ ኢየሱስ ክርስቶስ ወደኛ የመጣው እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የህይወት ብርሃን ይሆንለታል። ምን ማለት ነው? በኑሮ ውስጥ ላሉት ነገሮች ጥያቄ ይዘን ለምንመጣው ለሚሆኑት ነገሮች ሁሉ ብርሃን አለ። አንሰናከልም፣ እናያቸዋለን፣ በትክክል እናያቸዋለን። በትክክል ስለምናያቸው በትክክል ዳያግኖስ እናደርጋቸዋለን፣ በትክክል እንኖራለን። አለ ከኛ ጋር ያለው ጌታ እሱ ብርሃን ስለሆነ በዛ ብርሃን ውስጥ እንመልከት ነገር ነው። ያ ነው ልዩነት የሚያመጣው። ሰው ሁሉ ሲያለቅስ፣ ሰው ሁሉ ሲደነግጥ አንቺ አትደነግጭም። ሰው ሁሉ አለቀልን ሊዘጋ ነው ሲል በሰላም ይኖራል ክርስቲያኑ። ምን ከሆነ? በብርሃን የሚያይ ከሆነ። በብርሃን የሚያይ ሰው ደግሞ ሩቅ ያያል። ሩቅ እያየን እንኖር። ከሁሉም በላይ አንድ ቀን ጌታ ፊት ስንገናኝ፣ ፊቱ ስንቀርብ የምንመልሰው መልስ እያሰብን ሁላችንም ተነስተን እንቆምና እንጸልያለን።